ውድ የዩቲዩብ ቻናል ተከታዮቼ ዛሬ የማቀርብላችሁ በነገረ ድነት ላይ 3 የእምነት አባቶች ምን አሉ የሚለው ነው። አንደኛ ማርቲን ሉተር መዳን በእምነት ብቻ ነው ወይም ሶላ ፌዳ መልካም ስራ መዳን አያመጣም ይላሉ። ሁለተኛ ጆን ካልቪን መዳን በእግዚአብሔር ቀድሞ መመረጥ ወይም በፕሬዲስቲኔሽን የተመሰረተ ነው። ሰው መዳን የሚያገኘው በእምነት ነው፣ ነገር ግን መመረጡ ከእግዚአብሔር ነው ይላሉ። ሶስተኛ ዝዊንግሊ መዳን በእምነት ብቻ እና በእግዚአብሔር ጸጋ ነው። ስነ ስርዓቶች ወይም ሰክራመንት መዳን አያመጡም፣ ምልክት ብቻ ናቸው ይላሉ። ውድ የዩቲዩብ ቻናል ተከታዮቼ የእናንተን ሐሳብ በኮሜንት መስጫ ውስጥ ያስቀምጡ።